ያለኩ ምንድነው የምታወሩት? አንድ ሰው ሲዝረከረክ ከማየት ውጪ ሌላ ምንድነው የምታወሩት? አስባችሁታል? በልጃችሁ ባል ነፍሰ ጡር አስባችሁታል? ነፍሰ ጡር ተኝታ እርጉዝ ሴት እኔ ምን እንደምል አላውቅም። በቃ አንዳንድ ጊዜ ግራ ይገባኛል። ምን አይነት ጊዜ ነው የደረስነው? በቃ አንዳንዴ ሳስበው በጣም ነው የሚገርመኝ። እኔ ሰይጣን ሲባል ነው በስም የማውቀው እንጂ ሰይጣን እንደዚሁ አይቼውም አላውቅም። ነገር ግን ሰው ልጅ ይሄን ያክል ክፋት የሚያስብ ሰው ልጅ ይሄን ያክል ርቀት በክፋት የሚጓዝ ከሆነ ትክክለኛው ሰይጣን አሁን እያየሁት ነው ያለሁት ማለት ነው። በጣም የሚገርም እኮ ነው። ሰው ልጅ እንዴት ነው የሰውን ሰላም ለማፍረስ የሰውን ትዳር ለማፍረስ የማይገባበት ጉድጓድ የማይፈነቅለው ድንጋይ የለም። ምንድነው የምትጠቀሙት? የሰውን ትዳር አፍርሳችሁ ልጆች ከአባታቸው ከእናታቸው ውጭ ለማስቀረት ሰላምን እንዳያገኙ ትዳራቸው ውስጥ ገብታችሁ ሁከት ለምትፈጥሩ ሰዎች ምንድነው ጥቅማችሁ? ምንድነው የምታደርጉት? አይገባኝም። የሰውን ትዳር ለማፍረስ ይህን ያክል ጉዞ መጓዝ አለባችሁ? እኔ በጣም የገረመኝ አሁን በቃ አንድ ትልቅ ሰይጣን አለ። በቃ ትልቅ ሰይጣን አለ። በትዳር መሃል ገብቶ ትዳርን የሚያፈርስ አንድ ትልቅ ሰይጣን አለ። በወንድም የሚገባ ትልቅ ሰይጣን አለ። በእህት የሚገባ ትልቅ ሰይጣን አለ። በአባት በእናት የሚገባ ትልቅ ሰይጣን አለ። በጠቅላላው በቤተሰብ የሚገባ ትዳር ላፈርስ የሚመጣ ትልቅ ሰይጣን አለ። በጣም የሚገርም እኮ ነው። በምሰማው በማየው ኢቭን በዙሪያዬ ባለው ነገር በማየው ነገር ሳስቦ በጣም የሚገርም። ሁሉም ሰው በማያገባው ገብቶ ጣልቃ እየገባ የሰውን ትዳር የሰውን ሰላም ስንቱን እያፈረሱ ነገ ጧት እኮ እነዚህ ሰው እኮ ከነሱ ጋር አይኖርም እኮ። በቃ የሰውን ትዳር አፍርሰው በጥብጠው ከዛ በኋላ ምንድነው የሚሉት? ዞር ብለው ነው የሚሉት እኮ። በጣም የሚገርም እኮ ነው። አሁን እቺ የድፍረቷ ድፍረት እኔ ምን እንደምለው ራሱ ቃላቶች እንትን ያሉኝ። የልጄ ባለቤት ደፈረኝ ብላ ትዳራቸውን ለማፍረስ ትዳራቸውን ልትበጠብጥ ምን አይነት ሴራ አድርጋ እንደመጣች አያችሁት? አያችሁት? ምን አይነት ሰይጣን እናት ነች። ግን ሰይጣን በሷ ውስጥ ገብቶ የነዚህ ምስኪን ልጆች በጣም ደስ የሚሉ ልጆች መልካም ደስ የሚሉ ልጆች በወለዱ ልጆች የነሱን ትዳር ለማፍረስ ምንድናለች? ደፈረኝ ብላ መጣች። በጣም ያሳዝን ነው። ምንድነው የምታገኘው? ለነዚህ ልጆች ወጣቶች ናቸው፣ በሰላም እየኖሩ ናቸው፣ ልጆች ወልደዋል፣ በፍቅር እየኖሩ ናቸው፣ ተሳስበው እየኖሩ ናቸው። ምንድነው ይሄን ያክል ጉዞ የነሱ ትዳር ለመበጥበጥ ይሄን ያክል ጉዞ ለምን አስከዳችሁ ጎዝ? አረ ፈሪሃ እግዚአብሔርን እንወቅ ባካችሁ። እኔ ለነዚህ ልጆች መናገር የምፈልገው በመጀመሪያ ጊዜ እግዚአብሔር አይለያችሁ። እግዚአብሔር ኃይልና ብርታት ይስጣችሁ እንጂ የመጣባችሁ ነገር ቀላል ነገር አይደለም። ትዳራችሁ ሊያፈርስ እርስ በርሳችሁ ሊያባላ የመጣ ትልቅ ሰይጣን አለ። እግዚአብሔር ከእናንተ ጋር ይሁን። በዚህ ነገር ሰምታችሁ እንድትረበሹ እንድትጨናነቁ የለባችሁም። መነጋገር ካለባችሁ ማንንም ሰው ሳታስገቡ ሁለታችሁ ተቀምጣችሁ በሰላም ተነጋገሩ። ከዛ ውጪ ግን እባካችሁ ትዳራችሁን ሊያፈርስ የመጣ ሰይጣን አለ።